የወደብ ጉዳይ ሲባል እንዲሁ አሁን ያለፉት ዓመታት የነበረው የኢትዮጵያ የወደብ ጉዳይ የልማት ኦብስታክል እውነት ነው፣ ወደብ ጥቅም ያስገኛል፣ ግን መሰረታዊ የሀገር ልማት ማሳኪያ ግን አይደለም የተባለ ኢህአዴግ ሲናገር ነበር። አሁን ግን እኔ መልማት አልችልም፣ ማደግ አልችልም፣ የወደብ ጉዳይ የሞትና የሽረት ጉዳይ ነው፣ የህልውና ጉዳይ ነው ብሎ ሰተት ብሎ ኮስት በነፊት አናሊሲስ ሰርቶ ነው አልሰራም አላውቅም፣ ግን የሆነ የተሳሳተ ስሌት ውስጥ ገብቶ ወደ ወደብ ጥያቄ ወይ ባህር በር ጥያቄ የገባ ይመስለኛል። እስቲ ያለውን ከኢህአዴግ ጊዜና አሁን ያሉትን ጉዳዮችና መንግስት ለዚህ ውሳኔ አድርሶበታል ደርሶ እንዲደርስ አስገዶታል የምትለው ካለስ ያንተ እየታካፍለን ፕሮፌሰር። የወደብ ጉዳይ ወደብን በተመለከተ ኢትዮጵያ ወደብ ከ1952 ነው ይመስለኛል ኤርትራ በተባበሩት መንግስታት ድርጅት ውሳኔ መሰረት ኤርትራ ከኢትዮጵያ ጋር በተቀላቀለች ጊዜ ነው ወደብ ያገኘችው። ከዛ በፊት ወደብ አልነበራትም። ምናልባት አክሱም፣ ከዛ በፊት ወደብ አልነበራትም ኢትዮጵያ። ከ52 እስከ 91 ለ40 ዓመት ጊዜ ወደብ ነበራት። ማለትም የኮስታል ስቴት ሆና ውሃው ዳርቻ ያለች መንግስት ሆና ኤርትራ በፌዴሬሽን ስለተቀላቀለች አሰብና ምጽዋ የኢትዮጵያ ወደቦች ነበሩ። ከዛ በኋላ ግን ጦርነት ተደረገ። ጦርነት ከተደረገ በኋላ ወደቡን ኢትዮጵያ አጣች። ምክንያቱም ኤርትራ ነፃ አገር ሆነች። አሁን ይሄ ኤርትራ ከኢትዮጵያ ጋር በነበረችበት ጊዜ እውነት ወራሪዎች አሰብ ይመጣሉ፣ ምጽዋ ይመጣሉ፣ ይሄዳሉ፣ ግን መሰረታዊ የሆነ የኢትዮጵያ አካል በነበረችበት ጊዜ ወደብ አልነበራትም። ለኢትዮጵያ አልነበራትም። መቼ ነው የነበራት ኢትዮጵያ? ማሳዋና አሰብ ከማን ጋር ነበር ለዘመናት? ከኤርትራ ጋር ከተቀላቀለች በኋላ ካልሆነ በስተቀር ከኤርትራና ከዛ በፊት የጣሊያን ነበረ። ከዛ በፊት የቱርክ ኦቶማን ነበረ ለ400-500 ዓመት። አልነበራትም። የት ነው የነበራት? አልነበረም። ከዛ በፊት በመካከል ባህረ ነጋሽ የሚባለው ያስተዳድር ነበረ። አልነበራትም። ይህንን ማወቅ ነው ያለባቸው የኢትዮጵያ ህዝቦች። አልነበራትም። ትግል ግን ነበራት። ትግል ግን ከሜዲቫል ጊዜ ጀምሮ የወደብ ባለቤት ለመሆን ወይም አክሰስ ቱ ሲ የሚለው ታሪክ አለው። ራሱን የቻለ ሰፊ ታሪክ አለው። እሱ ይሄንን ለማግኘት በጣም ትግል ነበራት። በአፄ ኃይለሥላሴ ጊዜ ጅቡቲ የኛ ናት የሚል ነበረ። ጅቡቲ ነፃ ከመውጣቷ በፊት የኛ ናት፣ ጅቡቲ የኛ ናት የሚል ያንን ለማግኘት ትግል ነበረ። የራሷ ግን አልነበራትም። ከዛ 40 ዓመት ውጭ የራስ አሉላ ኮቴሽን ኮት ሲያደርግ የነበረው ጠቅላይ ሚኒስትሩ የኢትዮጵያ ዳር ድንበር ቀይ ባህር ነው፣ ለወደፊትም ቀይ ባህር ሆኖ ይቀጥላል፣ ዊዝደም ነው የተባለበት ምን ማለት ነው እሱ ታዲያ? አሁን አንተን መልሼ ልጠይቅ ነው። የኛ ዳርቻ እዛ ነው ብሎ ስለተናገረ የኛ ነው አለ ለማለት ይቻላል እንዴ? አሁን የኛ ዳር እዛ ድረስ ነው አሁን ያልኩህ አለ። ይሄ ኢትዮጵያ ትግል ነበራት፣ ረጅም ጊዜ ትግል ነበራት። አሉላ አባ ነጋም የተናገረበት ጊዜ አለ። ያን ጊዜ አውሮፓውያኑም ጣሊያኖችም ምኖችም መጥተው አፍሪካን በሙሉ የሚቀራመቱበት ጊዜ ነው የነበረው። እሱን ደግሞ ወደቡን ይዙ እና ከወደቡ ወደ ውስጥ እየገቡ ወደብ ነው የሚባል አካባቢ ይዘው ወደ ውስጥ እየገቡ ግዛትን ሁሉ የሚቀራመቱበት ጊዜ ስለነበረ ያን ጊዜ ወደቡ የኛ ነው የሚለው ከአውሮፓውያን ትግል ጋር ላይ ስለነበረ የኛ ነው የሚል ትግል ውስጥ ገባ እንጂ ራሱ ወደቡን ተቆጣጥሮ ኖሮበት አልነበረም። ሎክ ያን ጊዜም ቢሆን ጣሊያኖችን አሉላ አባ ነጋ በዶጋሊ ላይ ካሸነፈ በኋላ ሄዶ ወደቡን ይዞ ሲያስተዳድረው አልነበረም። ስለዚህ ኢትዮጵያ ይዛ ነው የነበረው የሚለው ነገር ወይም አሉላ አባ ነጋ እንዲህ ብሏልና አሁንም እንከተል የሚለው ያ ያልቀረ ለኢትዮጵያ ያልቀረ ወደብ የማግኘት ፍላጎት ረጅም ታሪክ አለው። እሱ ረጅም ታሪክ አለው። እኔ በፍሬሽመን ሆኜ ዩኒቨርሲቲ በምገባበት ጊዜ ዶክተር ታደሰ ታምራት ስለዚህ ጉዳይ ሲያስተምሩኝ ትዝ ይለኛል። የዛሬ ስንት ዘመን አክሰስ ቱ ሲ የሚለው ኢትዮጵያ ከፍተኛ የረጅም ጊዜ ተጋድሎ አድርጋለች። ወደብ ግን የራሷ ነው ተብሎ የነበረውን ይዛ አልቆየችም። ምክንያቱም ሁልጊዜም ኮንቴስትድ ነው የነበረው። ግብጾችም የቱርክ የኦቶመን አካል ሆነው ኦቶመን ራሱ የሚቆጣጠረው ብዙ ነገር ነው ታሪኩ። ነገር ግን የኢትዮጵያ ሆኖ አልነበረም የሚሉት ያምታታሉ። አንዴ ወደብ ነው ይላሉ፣ አንዴ የባህር በር ነው ይላሉ። የባህር በር
አተውም አያውቁም። አንዴ ደግሞ የባህር ኃይል ነው ይለዋል። በዚህ መካከል እያምታቱ ከውስጥ ያለውን ችግር ውስጥ ለመግባት ነው እንጂ በኢትዮጵያ ላይ መከራ አምጥተው ኢትዮጵያ ከአገር ሁሉ የተገለለች አገር እንድትሆን ለማድረግ ካልሆነ በስተቀር ለውስጥ ፖለቲካ ብለው በውስጥ ያለውን ፖለቲካ ለመሸፈን ብለው ካልሆነ በስተቀር ከታሪካዊ ጥያቄም አንጻር ከኢኮኖሚ ጥያቄም አንጻር ኢትዮጵያ ካደረገችው ስትራቴጂክ ውሳኔም አንጻር አስፈላጊ ነገር አልነበረም። የሀገር ክብር ወደብ ስላለህና ወደብ ስለሌለህ በዛ አይለካም። ወደብ ሳይኖራት ኢትዮጵያ የተከበረች ሀገር ነው የነበረችው። ትንንሽ አንዳንድ ትልልቅ የዲሞክራሲ የሂውማን ራይትስ ችግሮች ነበራት እንጂ የተከበረች ሀገር ነበረች። በአካባቢውም በዓለም አቀፍም ደረጃ ወደብ ሳይኖራት ከክብር ጋር አይገናኝም። ግን ይሄ ሰባኪ ማለት ውሸታን ማለት ነው። ሰበከኝ ማለት የብልጽግና ፕሬዚደንት ሰባኪ የሚለውን ነገር እየሰሙ ነገር ግን በሌላ ቦታ ላይ ወይ ለመቀጠር የማይችሉ ተቀጥረውም የማያውቁ ሰዎች ወደ አገር ውስጥ ገብተው የሚያነበንቡትን ነገር ከመስማት በስተቀር ከሀቅና ከእውነትና ከብሔራዊ ጥቅም አንጻር ይሄ ጉዳይ መነሳት ያልነበረበት ጉዳይ ነው። በጣም አመሰግናለሁ።